አለይኩም የስሙ ልጆች እንዴት ናችሁ? ረመዳን ከሪም። ዛሬ ምስላችሁ መስጊድና ቁርአን ነው። አብራችሁ ቆዩ። በመጀመሪያ ቁርአን እንስራለን። እንደዚህ እናስራለን። በመሃል ላይ እናስራለን። አሁን በስልክ እያየን እየሰራሁ ነው። ስልኩ ላይ ከቁርአን ላይ ተስቢህ አድርገዋል። እኔ ደግሞ ተስቢሁን መሬት ላይ አድርጌ ስለዋለሁ። ምክንያቱም ቁርአን ላይ እቃ ማስቀመጥ የለብንም። የቁርአን ማስቀመጫ እግሩን እያሳልኩት ነው። አሁን ደግሞ ተስቢሁን ይስራል። ተስቢሁን ለመሳል ትናንሽ ክቦችን ደጋግሜ ይስራል። ልጆች ሁሌ ስዕል ምስል ከሆነ እንደዚህ አይነት ጥሩ ስዕሎችን መሳል ትችላላችሁ። አሁን መስጊዱን እንሰራለን። መስጊዱን ለመሳል ማስመሪያ ያስፈልገናል። ልጆች ሚናራ ማለት ቆመው አዛን ያደርጉበት ነበረ። ሚናራን ረጅም አድርገው የሚገነቡ በድሮ ጊዜ ማይክ ስላልነበረ ድምጻቸውን ለሌሎች ሰዎች እንዲሰማ ነው። አሁን የሚናራውን ጉልላት እንሰራለን። አሁን የሚናራውን መስኮቶች ስላለው አሁን የሚናራውን ጉልላት ስላለው አሁንም የሁለተኛው ሚናራ ጉልላት ስላለው ልጆች አሁን እንደምታዩት ምን ጨርሻለሁ። ቀለም እቀባለሁ። ልጆች እናንተ የፈለጋችሁትን ቀለም መቀባት ትችላላችሁ። እኔ ግን ጉልላቱን ወርቃማ ማድረግ ስለፈለኩ ወርቃማ ቀባለሁ። የቁርአን ማስቀመጫዋን ቡኒ ቀባዋለሁ፣ ምክንያቱም በእንጨት ስለተሰራ። አሁን በመስኮቶች ላይ መስመር አደርግበታለሁ። እንዲህ ማደርገው መስታወት እንደሌለ እንዲያስቆ ልጆች ይሄስ እየጨርሻለሁ። በሌላ ሳምንት እስከምንገናኝ ወሰላም አለይኩም ወራህመቱላሂ